በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን አላችሁ ውድ የገጻችን ታዳሚዎች፣ እንኳን ለገናናው መልአክ ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በፍቅር አደረሰን አደረሳችሁ። ለገጹ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንደ እግዚአብሔር መልካምና በጎ ፍቃድ የመልአኩ የቅዱስ ገብርኤልን ድርሳን እንደሚከተለው እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና አንድ የሚሆን ከመታሰቡ አስቀድሞ ሁሉም መርምሮ የሚያውቅ በየዓመቱ ክረምትን የሚያዝ ሰማይን በደመና የሚሸፍን ምድርንም በልምላሜ የሚሸፍናት የባህርንም ውሃ በፍኙ የሚለካት የብስም በስንዝሩ የሚለካት ለእርሱ እጅ መንሻ ይገባል። ለእኛም ከእርሱ ደህንነት መለመን ይገባል። በሰማይ የሚኖሩ ሰራዊት አለቃ የሚሆን የቅዱስ ገብርኤል ተአምር ይህ ነው። በሐምሌ 19 ቀን የሚነገር የአምላኩ ኃይል በአገልጋዩ ላይ ይሁን ለዘላለሙ አሜን። ሹም እለ እስከንድሮስ ጭፍሮችን እንዲህ ብሎ አዘዛቸው። ይህን የብረት ጋን አምጡልኝ፣ በውስጡም ሰም፣ ጨው፣ ባሩድ፣ ሙጫ፣ የድሮ ማር፣ እርሳስ፣ ብረትን ቅንጭብ ቁልቁል ጨምሩበት። ጭፍሮችም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቷልና አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ። ያን ጊዜ ሕፃን ቂርቆስና እናቱን ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላት ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜም 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቱ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ የማይረብሽሽ አላት። ነገር ግን አናንያና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው እወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናቴ ሆይ ይህን አትሺ፣ ይቅርብሽ። አሁን ለእግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ አዳናት፣ እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እሱ ያድነናል። እግዚአብሔር በዚህ በብረት ጋን ውስጥ ግዳጃችን እንድንፈጽም ፈቅዶም እንደሆነ የኢዮብን ነፃነት ትዕግስት ልናገኝ ይገባል። እሱ ልጆቹና ሚስቱን ያገኘው ገንዘብ ሁሉ አጥቶ በመጨረሻው ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ አለ። እግዚአብሔርም እንደወደደ ሆነ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባል። በዚህም ምክር እናቱን ለማጽናናት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይችን ባሪያን ከሰጠኝ ከርስት የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝ። አቤቱ ይህንን ነገር ልታደርግ አይገባህም።
አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቁረጥና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባህም። እንጨቱንም ቅጠሉንም ጠብቆ ብለህ እዘዝ እንጂ ይህ አይገባም። ያመንህ ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር፣ ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ቅዱሳኑም ድል ነሳዋቸው ብሎ እንዳይመካ ይህንን ጸለየ። ከመንጋውም አንድ በግ ቀማው እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት፣ አበርታት። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች። በመንግሥተ ሰማያት አባት የሆንከኝ ልጄ ሆይ ጌታዬ ኃይል ትስጠኝ፣ የሚጠብቀንን ገድላችንን ፈጽም፣ ድል እንሳ አለችው። የብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁ። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አጋንንት የሚቆለምም፣ ልብን የሚያጣምም፣ ሆድን የሚሰነጥቅ፣ ስርንም የሚበጥስ መሳሪያ አለበት። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳት አጠፋው። ከቅዱሳንም አንዱን እንኳን ሳይነካው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። አሁንም ወንድሞቻችን በጭንቃቸው ጊዜ ከሰማዕታትና ከጻድቃን ወገን እንዳይደለ እወቁ። ገድላቸውን እስኪፈጽሙ ድረስ እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልላቸው። እኛንም በየወሩ ባህሉን እያከበርን ይህን መልአክት ቅዱስ ገብርኤልን አማላጅ ወዳጅ እናደርገው። በዚህም በወዲያውም ሊደረን ይችላል። በረከቱ አገልጋዩን ይጠብቅ ዘንድ ለዘላለሙ አሜን። ሹም እለእስክንድሮስም 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በእሱ አካል ውስጥ ይተክሉ ዘንድ ከእነዚሁም 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ 1ዱን በልቡ ይተክሉ ዘንድ ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱንም እንደ በረዶ ቀዘቀዘ። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ጨምሩ ዘንድ ሹሙ አዘዘ። ዳግመኛም መልአክ መጥቶ ይህንን መከራ ከርሱ አራቀለት። ዳግመኛም በመቃን ውስጥ ጨመረው፣ በገመድ እንዲሰቅሉት አዘዘ። ከዚህም መልአክ አዳነው። ልመናው አገልጋዩን ይጠብቅ ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ጋር ለዘላለሙ ይኑር። ሕዝቡም ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አመሰገኑት። ከዚህ በኋላ ምሰሶዎች አቆሙ፣ በቤተ ክርስቲያንም ውስጥ አኖሯቸው። ዳግመኛም ሰይጣን በሽማግሌ መነኩሴ አምሳል ተመስሎ ታየ። ዕድሜውም 100 ዘመን ያህል የደረሰ መስሎ ታየ። መጥቶም ወይ ሰራተኞች አናጢዎች አጠገብ ቀርቦ የዚህ የቦታ ኃላፊ ማን ነው ብሎ ጠየቃቸው። እነርሱም አዎር ይባላል ኃላፊው አሉት። ተነስቶ ወደ እርሱ ሄደ። በጎዳናም ሲገሰግስ አገኘው። ከእርሱ ጋር ይሄድ ጀመረ። በአንድነትም ሲሄዱ ሳለ ሰይጣን ከምድር ላይ በግንባሩ ወደቀ። ያረጀ ሽማግሌ ነው ይሉት ዘንድ በልቡ አስቦ ወደ አውርም በቀረበ ጊዜ እንዲህ አለው፣ ልጄ ሆይ ሽምግልናዬን የአፍልኝነቴን ዘመንም ማለፉን ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑን ሥራ ከሚሰሩ ከእኒህ ከሠራተኞች ጋር ተቀላቅላ ነው። አውርም ስለ እሱ እጅግ አዘነ። አንተስ ከዚህ ተቀመጥ፣ እኔ እረዳለሁ፣ የምትሻውን ሁሉ አላሳጣህም አለው። ሽማግሌ የመሰለ ያ ሰይጣን ግን አውርን እንዲህ አለ፣ ልጄ ሆይ በከንቱ ሥራ ፈት ሆኜ ልቀመጥ አልችልም፣ አይገባኝም። እኔስ እግዚአብሔር እንዳይፈርድብኝ
ሥራ እየሠራው እመገባለሁ። አንተ አሁን መድከሜን ታያለህ። ለእግዚአብሔር መገዛት አንድ ቀን እንኳን አላቋርጥም። በትጋት ደክሜ እየሠራው ድሆችና ጦም አዳሪዎችን መግባለሁ። ትርፋቸውንም እኔም እመገባለሁ። መነኩሴ ለራሱ የበለጠ ዕድል ሊፈልግ አይገባውም። በውጭ ጣፋጭ በውስጡ ግን ክዳትን የተመላ ተርታ ከሆነ ከቃሉ አነጋገር የተነሳ ከሕዝብ ሁሉ አደነቁት። አውረንም የሚለውን መልሶ ጠየቀ። አውርም ሰይጣኑን በቤተ ክርስቲያን ማድጋ ውሃ ምላ አለው። ሰይጣንም ማድጋ ውሃም ይመላ ጀመረ። ውሃውንም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰ ጊዜ ማድጋውን ጥሎ ይሰብርና ውሃውን ያፈሰዋል። ራሱም እንዲህ ይላል፣ ከባህሩ ላይ ማድጋውን የበሰረኩት እንደሆነ ሸክማቸው የቀለለ ወደል ጋዞች ባዷቸውን ይሄዳሉ። የውሃውም ምንጭ ትንሽ ነው፣ ከገዳሙም ብዙ ሩቅ ነው። ለዚህም እንስሳዎች ውሃ ከመሸከም የተነሳ ኃይላቸውን አዳክማለሁ። ወዲያና ወዲህ እንዲራወጡ አረጋቸዋለሁ። እንግዲህም የውሃው ፍሳሽ ይደርቃል። ከዚህም ቀጥሎ የቤተ ክርስቲያን የግንባር ሥራ እንዲቋረጥ አድርጋለሁ። ውሃ ካልተገኘ ይሄ ቦታ ምን ይሠራል አለ። እንዳስበውም አደረገ። ሠራተኞችና ኩሊዎችም በእሱ ላይ አንጎራጎሩ፣ ውሃም እንዳይሞላ ከለከሉት። ስለ ውሃም ፈንታ ለአናጢዎች ድንጋይ እንዲያቀብል አደረጉት። ገላቸው ዘንድ በሠራተኞች በራሳቸው ላይ ድንጋይ ይጥልባቸው ጀመረ። ዳግመኛም 2 ኃይለኞች ጎልማሶች ሊሸከሙት የማይችሉት እጅግ ከባድ የሆነ ታላቅ ድንጋይ አንስቶ ከሠራተኞቹ በአንዱ ራስ ላይ ጣለና ገደለው። ያም ድንጋይ በሰው ከተገደለ በኋላ የተገላበጠ ሲወርድ 2 ሌሎች ወንዶችን አቆሰለ። ያም ሰይጣን በክፉ ሥራው ሰው እንደሞተ ባየ ጊዜ ያን ጊዜ ሽማግሌው ሰው መስሎ የነበረው ሰይጣን አሰምቶ ጮኸ፣ በዚህ ቦታ ግፍ መስራት፣ መቀማት፣ ነፍስ መግደል አለ። ዛሬስ የቤተ ክርስቲያኑን ሥራ መተው በተሻላችሁ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራ ቢቀር ይሻላል። ይህንንም እንዲህ ያለ ሲናገር የንጉሥ የጭፍራ ሹም መጣ። ብዙ ሰራዊትም አስከትሎ ሽማግሌ መስሎ የታየው ሰይጣን ፈጥኖ ሄደና በሹሙ ፊት እንዲህ እያለ ሰደን፣ ከንጉሡ በታች ገዥ አንተ ነህና ጌታዬ እለምንሃለሁ፣ ዛሬ በዚህ የተደረገውን ግፍና የሰው ነፍስ መገደል ተመራመርና ትገድል ዘንድ እለምንሃለሁ። ሠራተኞችና አናጢዎች በአንድ ደካማ ሰው ላይ ባድማ ተነስተው በታላቅ ድንጋይ ገደሉት። ሬሳ በዚህ ወድቋል አለ። እግዚአብሔር ንጉሣችን መኳንንትን በምድር ላይ አስነስቷል። በግፍና በመግደል ከሚቀሟቸው በፍትሕና በርትዕ ድሆችን ይጠብቁ ዘንድ ሹም። ጌታዬ ሆይ እነግርሃለሁ፣ እኒህ ሰዎች ቤተ ክርስቲያን እንዲሠሩ የምትፈቅድና የምታሰናብታቸው ከሆነ እንጂ ብዙ ሰዎች ያልቃሉ። ያን ጊዜም ሹሙ የሞተውን ሰው ሬሳ ለማየት ከሰይጣን ጋር ሄደ። ሬሳውን ባየ ጊዜ ወደ ንጉሡ የወስደው ዘንድ አውርም ያዘው። የደብሩም ማኅበር ተነስተው ሹሙን ስለ እርሱ ማለዱት። ከእሳቸው ዘንድ ጥቂት ይሰነብት ዘንድ አውርም ከእነሱ ዘንድ ሆኖ ብዙ የተክዝ ወደ እግዚአብሔርም ይለምን ነበረ፣ ከዚህ ከክፉ መከራ ያድነው ዘንድ። በዚህ አይነት ጭንቅ ላይ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። እግዚአብሔር የመረጠ አውሩ ሆይ ደስ ይበልህ አለው። ስለዚህ ሥራ አትዘን፣ ነፍስንም አታበሳጫት። ያንን ሽማግሌ ፈጥነህ ሂድና ያዘው፣ ያን ጊዜ ማን እንደሆነ ታውቀዋለህ አለው። ሊቀ መላእክት ቅዱስ ገብርኤልም ሰይጣኑን አስሮ እንዲቀጣው ለአውር ሰጠው።
በመቅደስ መካከል እንዲሰቅለውና በመግረፍ በማሳየት እንዲቀጣ፣ ሰይጣንም በቀድሞ ዘመን መጥቼ የነበርኩ እኔ ነኝ እያለ ጮኸ። ሦስቱንም ሰዎች ያቆሰልኳቸው እኔ ነኝ ብሎ አውርን ይለምንለት ዘንድ ወደ ሹሙ ጮኸ። ከእስራቱ ይፈታው ዘንድ በታላቅ ውርደትም ይሄድ ዘንድ አውር ሰይጣንን ፈታው። እነዚያን ሙታን ሊቀ መላእክት ቅዱስ ገብርኤል ልመና የእግዚአብሔር ቸርነት ደገፋቸው። ያሹም ግን አውርን በኔቅሎን ገዳም ከመቀመጥ አላረቀውም። የሊቀ መላእክት ገብርኤልን ቤተ ክርስቲያን ሥራ እስኪፈጽም ከውሩ በ27ኛው ቀን ፍጹም ጌጥ ባለው መልክ አስጌጠው። አውርም አመሰገነ፣ ደስታ በዛለት። በዚያችም ቀን እግዚአብሔርን አመሰገነው። በዚችም ሌሊት በመኝታው ላይ ቀኝ በላዩ ላይ ብርሃን በራለት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ደስ የሚያሰኝ ፊት በብሩህ መልክ ታየው። ዳግመኛም እግዚአብሔር የሚወድ አውር ሆይ ሰላም ላንተ ይሁን አለው። አሁን እኔ እነግርሃለሁ፣ በድካምህና ጌጥና መልካም በሆነ በእጅም ሥራ ደስ ብሎኛል። አሁን ስላንተ እግዚአብሔርን ለምኜ አበቃለሁ። የሰው እጅ ያልሰራው የክብር ቤት በሰማይ ይሰራል ዘንድ። ዳግመኛም ስለ ሰማ ልንገርህ፣ በገዳም ያለ ቦታ መልካም ነውና ወደ እሱ የሚመጡት ሰዎች ሁሉ የሚሹትን ያህል ያገኛሉ። አንድስ እንኳን አፍሮ አይመለስም። ድሃም ቢሆን ባለጸጋም ቢሆን ይህ ሁሉ የኔ ፍቃድ ነውና፣ ፍቅር በሌለበት ቦታ ሁሉ የእግዚአብሔር በረከት ከእርሱ ትርቃለች። አውር ሆይ ዳግመኛ እነግርሃለሁ፣ የሚያስጨንቅ ደዌ ያለባት ሰው ሁሉ ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል መፈወስን ሳያገኝ ከዚህ ቦታ ባዶን አይመለስም። ልመናው አገልጋዩ ይጠብቅ ዘንድ ለዘላለሙ አሜን። መቅደስ መስራት የጀመረውን የተራዳኸው ገብርኤል ሆይ በብረትና በናስ ሰይጣን እያሰርክ ከሥጋና ከነፍሱ ፈጥነ ተራዳኝ። ጠላቶቼ እኔ ወዳለሁበት ድንጋይ ቢወረውሩ መሃል ዓይናቸውን እስኪገልጡ ድረስ ዛሬም ዘወትርም ለዘላለሙ አሜን። ውድ የዚህ ገጽ ታዳሚዎች በድጋሚ እንኳን አደረሳችሁ። ይህ መልእክት ለሁሉ ይደርስ ዘንድ ታስተላልፉልን በልዑል እግዚአብሔር ፍጹም ሰላም እንጠይቃችኋለን። ሌላው መረጃዎች በየጊዜው እንዲደርሳችሁ ሰብስክራይብ በማድረግ እንድትፈጽሙ በዚህ አጋጣሚ ማሳሰብ ፈልጋለሁ። ምስጋና ይሁን እንደ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።